እኔ የምለው ቡዬ ካድከኝ እንደ ገዛልሻለሁ ያልከውን ልብሴ አዎ ወላሂ ነገ እንሂዳ። አዎ በቃ ነገ እንሂድና ግዛልኝ። አዎ ለቅሶውን ደርሰን በዛው ትገዛልኛለህ? የት ጎሬ ነው ወይስ መቱ? ችግር የለውም ብሩን አትሰጠኝም እንዴ? ግን እኔ ካንተ ጋር ሄጄ መግዛት ነው የምፈልገው። እንደ ልጅነቴ እጄን ይዘኸኝ ምናምን ያው እያስለካኸኝ ወላሂ ታድዬ በአላ ጫማም ትገዛልኛለህ? ጫማ እንኳን እንግዲህ እንጃ። እሺ በቃ ጫማውን ወይ እሱ ታለው ብሩን ታለ የቡናውን እሰጠዋለሁ። እሺ ግዴታ ወላሂ ቡና ሽጠህ ነው እንደምትገዛልኝ? አሃ ስለዚህ ቡናውን መሐመድ ይገዛሃል። አለው እኮ እኛ ላይ አራት ሊሆን ነው መስሎ አምስት ሊሆን ወላሂ እና ይበዛባችኋል። እኔ ከፍልሃለሁ። ምን ችግር አለው? ከፍልሃለሁ። ግን እቡዬ ታስታውሳለህ መቼ ነው ልብስ የገዛህልኝ? በአላህ አስታውስ እስኪ ንገረኝ። እኔ ገዛሁበትና አላውቅም። እንዴ ልጅ ለኔ የገዛህልኝ እስኪ መቼ ይመስልሃል? እሺ እቡዬ ኧረ እኔ እንጃ ገና ተማሪ ነው መሰለኝ እኔ እንደሆነ እንጃ። አዎ ዩኒቨርሲቲ ስማር ነው ይመስለኛል። ዩኒቨርሲቲ አንደኛ አመት ተምሬ መጥቼ ሁለተኛ አመት ላይ ማለት አንደኛ አመት ተምሬ መጥቼ ክረምት ላይ ይቺን ሂጃብ የምትመስል ቀይ ቀሚስ ገዛህልኝ። አዎ 400 ብር ነው የተገዛው ቀሚስ። ይሄንም እኮ እንደው ምናልባት በጣም የሚያምር ቀሚስ ነው የገዛህልኝ። አዎ እሺ አንተ ልብስ የምትችለኝ ከሆነ ማለት ነው ትራንስፖርት ማንን ላስከፍል? ጀማልን ላስከፍለው እንዴ? ወላሂ 2300 ብር ነው ትራንስፖርት የሚበቃኝ። 2300 ብዬ ነበረ 2300 ነው 3000